ሰላም 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 ለእናንተ ይሁን የሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? ያው ከመግቢያዬ ነው ብዙ ጊዜ የምናገረው። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ቪዲዮቼን ደግሞ 10 ደቂቃ 5 ደቂቃ ቪዲዮ ነው በማየት በመክፈት ማለት ነው እየከፈታችሁ ሰዓቱን አስቆጥሩልኝ የሀገሬ ልጆች። ዛሬ ደግሞ ማለት ነው እኔ በጣም እየገረሙኝ ያሉ ነገሮች ስላሉ ነው። ማለት በፊት የነበራችሁን ህይወት ማለት ነው። በፊት አብሶ ሴቶችዬ በፊት ከሌላ ሰው ጋር የነበራችሁን ህይወት ትንሳኤል ቀርቶ ማል ላይ ተቋርጦ ከሆነ ከዛ እናንተ ደግሞ ድጋሚ ማለት ነው ሌላ ህይወት ጀምራችሁ ከሆነ ከዛ ከበፊቱ ጋር ደግሞ ማውራት የለባችሁም። አሁን እንደው በጣም እየገረመን ያለው ቲክቶክ የሚባል ሚዲያ ላይ በጣም የሚገርም ጉድ እያየን ነው። ሴቶች ራሱ እኛ ወንዶች ላይ እንፈርዳለን እንጂ ሴቶች ራሱ ተበላሽተን የለ እንዴ? ሌላ ህይወት በፊት የነበራችሁ ህይወት ትታችሁ መታችሁ እዚህ ጋር ደግሞ ሌላ ህይወት ስትጀምሩ ከዛ ሰው ጋር ደግሞ መደዋወል መጻጻፍ እንዴ ምንድን ነው ጉዱ? ቆይ መቼ ነው እኛ ምን ሰለጥነው? እኔ ግርም ነው የሚለኝ እንዴ። ወይንስ የሆነ እኔ ምን እንደዚህ እንደሚያደርገን ራሱ ግራ ነው የሚገባኝ እንዴ። ከዛ በፊት ከነበራችሁ ህይወት ጋር አቁማችሁ መታችሁ ደግሞ ከዚህ ማለት አሁን ከጀመራችሁት ከትዳርም ወይም ከጓደኛ ሊሆን ይችላል ቀጥ ብላችሁ ለምን ለጥ ቀጥ ብላችሁ ከዛ ሰው ጋር አትቀጥሉም? ምንድን ነው በፊት ትታችሁ የመጣችሁትን ነገር የተጣለ ነገር ምን ይላል ይባላል ሲተሩት እናቶቻችን። ምን አይነት ጉድ ነው? ለምን አንረጋጋም? እና በጣም የሚገርም ነገር ነው። አረጋጉት ይሄንን ነገር ግን ጥሩ አይደለም ማለት ሁለቱ ወንዶችንም እትም ማለት ነው። ሴቶች እንኳን ችግር የለባቸውም። ወንዶች ግን ሊጠቃቁስ ስለሚችሉ ጥሩ አይደለም። በቃ ያንን ትታችሁ ሌላ ህይወት ጀምራችሁ ቀጥ ለጥ ብላችሁ መኖር ነው እንጂ መጻጻፍ ማውራት የምን ጉድ ነው? እና ይሄን ነገር ጥሩ አይመጣም። አንዳንድ እህቶቼም በፊት የነበራችሁን ህይወት እንትን ብላችሁ ቀጥ ለጥ ብላችሁ ትዳር ይዛችሁ ያላችሁ ጓደኛ ከሆነም ከዛ ከበፊቱ ጋራ እንደዚህ አይነት ነገር እንዳታረጉ። በጣም በአሁን ሰዓት ደግሞ ማለት ነው እድሜ ለስልክ ላይ ይቀዳል፣ ስልክ ላይ ድምጽ ይያዛል፣ ስንት መረጃ ይያዛል። የፈለገ ብትወዱት ብታፈቅሩት ያንን ሰው ከውስጣችሁ ሌላ ሰው እግዚአብሔር አምላክ የበለጠውን ከሰጣችሁ ምን ከዛ ሰው ጋር መጻጻፍና ማለት ያስፈልጋል? እና በጣም ግን የሚገርም ነገሮችን እያየን ነው ማለት ወንዶቹ ትክክል አይደሉም። ሴቶች እኔ ራሴ ብያለሁ፣ እኛ ሴቶች ተጠቃን ምናምን ነገር። አሁን ደግሞ ቆም ብዬ ድምጾችን ስሰማ ሳዳምጥ እንዴ ሴቶች ላይ ራሱ በጣም ጥፋት አለብን። በጣም ትልቁ ጥፋት እንደውም እኛ ላይ ነው። እና ሴት ልጅ ካፈቀረች ምናምን ይባላል። ኧረ ይሄ አባባል ነው እንዴ። ካፈቀረች እግዚአብሔር አምላክ የበለጠውን ከሰጣት በቃ አለቀ። ከዛ ሰው ጋራ ለዛውም ህይወት ከጀመረ ሰው ጋራ በጣም የሚገርም ነገር እየሰማን ነው እያየን ነው። እንግዲህ ድራማ የሚሆንም ፌክ የሚሆን እንግዲህ አናቅም። እንግዲህ የምናየውን ነገር እኛ አይተናል። እስካየን ድረስ ደግሞ የሆነ ነገር ደግሞ እንደ ተጨማሪ ነገር እናብራራበታለን ማለት ነው። በጣም የሚገርም ነገሮችን እያየን ነው እና ለማንኛውም የሀገሬ ልጆች ከእንደዚህ ያንን ነገራችን እንቆጠብ። ጥሩ አይመጣም ለማለት አክል ነው። እንደነገርኳችሁ ደግሞ ቪዲዮቼን ሼር፣ ላይክ፣ ኮሜንት አድርጉልኝ እንዳይረሳ እባካችሁን። አበረታቱኝ ነው የምለው። ውድድ ነው ማረጋችሁ የሀገሬ ልጆች። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። እንደነገርኳችሁ እንግዲህ ይህንን ቪዲዮ እትንበሉልኝ። እሺ ቻው።
ይውልኝ